ሰላም ሰላም ሂስ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤ የመጣሁት ሚን ሚዲያን ሞድ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ በሚኖረን ሰዓት እንዴት ማግኘት እንችላለን የሚሉ ነገሮችን የምናውቅበት ቪዲዮ ነው። ቪዲዮውን እስከ መጨረሻው እንድታዩ ጋበዝኩ። ቪዲዮአችን እንሄዳለን። ሚን ጋር እንጀምራለን። ሚን ፎር ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ ማለት ነው። ኤግዛምፕል ተጠቅመን ነው እንዴት መስራት እንደምንችል የምናየው ማለት ነው። ሚንን በምንፈልግበት ጊዜ የሚን ፎርሙላ ምንድን ነው? ሰሜሽን ኦፍ fi xi ኦቨር ሰሜሽን ኦፍ fi ነው። ስለዚህ መጀመሪያ ስራችን የሚሆነው ይህ ዳታችን ነው። ግሩፕ ፍሪኩዌንሲ ዲስትሪቢዩሽን በሚኖረን ሰዓት የምናገኘው ዳታ ይህን ይመስላል ማለት ነው። እዚህ ጋር ያሉት ክላስ ኢንተርቫላችን ናቸው። እነዚህ ደግሞ ፍሪኩዌንሲዎች ናቸው ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ሚድ ፖይንት ኦር ክላስ ማርክ መፈለግ ነው ማለት ነው። ክላስ ማርክ በምንፈልግበት ጊዜ ደግሞ ወይም ሚድ ፖይንት እንዴት ነው የምናገኘው ካልን አፐር ክላስ ባውንደሪ ፕላስ ላወር ክላስ ባውንደሪ ኦቨር 2 ብለን የምናገኘው ሚድ ፖይንት ኦር ክላስ ማርክ ይሆናል ማለት ነው። ስለዚህ 15 ሲደመር 25 ሲካፈል ለ2 20 ይኖረናል ማለት ነው። 25 ሲደመር 35 ሲካፈል ለ2 30 ይኖረናል። በዚህ መልኩ ሁሉን እንጨርሳለን ማለት ነው። ሚድ ፖይንት ኦር ክላስ ማርክን ካገኘን በኋላ ሁለተኛ ሌላ የሚያስፈልገን እና ካልኩሌት ማድረግ የሚጠበቅብን ሚድ ፖይንት ቫልዩ ታይምስ ፍሪኩዌንሲ ማለት ነው። ሁለቶችን አባዝተን ማግኘት ይኖርብናል። ስለዚህ fi ታይምስ xi ብለን እንሄዳለን። fi ታይምስ xi ማለት እያንዳንዱ ክላስ የምንወስድ ነው የሚሆነው ማለት ነው። ስለዚህ 10 ሲባዛ በ20 200፣ 10 ሲባዛ በ30 300 እያልን ሁሎችንም እናባዛለን ማለት ነው። ይህን ካገኘን በኋላ ምንድነው የምንፈልገው? ሰሜሽን ኦፍ fi ታይምስ xi ብዜቶችን ሰሜሽን እና ፍሪኩዌንሲውን ሰሜሽን እንፈልጋለን ማለት ነው። ስለዚህ 200 ሲደመር 300 ሲደመር 80 ስንት ይሆናል? እንዲሁም ደግሞ ፍሪኩዌንሲ ላይ ስንመጣ 10 ሲደመር 10 ሲደመር 2 ሲደመር 2 እያለን እንደምራለን ማለት ነው። ሰሜሽናቸውን ሰም እናደርጋለን። ስለዚህ ሰሜሽን ኦፍ fi ታይምስ xi ስንል 740 ይመጣልናል። ኤን ሳምፕል ሳይዛችን ወይም ሰሜሽን ኦፍ fi ስንል ደግሞ 25 ይመጣል ማለት ነው። ስለዚህ ሁለቶቹን ቫልዩ ከያዘን ማንን እንፈልጋለን? ሚን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ሚን ማለት ሰሜሽን ኦፍ fi ታይምስ xi ኦቨር ሰሜሽን ኦፍ fi ነው ብለን ስለዚህ ይሄን ደምረን አግኝተናል። 740 ሲካፈል 25 26.9 ማለት ነው። በዚህ ዳታ መሰረት ሚናችን ስንት ነው? 26.9 ነው ማለት ነው። ስለዚህ ሚን በዚህ መልኩ ካገኘን ወደ ሚዲያን እንሄዳለን ማለት ነው። ሚዲያን ፎር ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ ሲኖረን አሁንም ይሄንኑ ዳታ እንጠቀማለን። ሚዲያን ማለት ነው ብለናል ባለፈ። ያለን ዳታ እኩል ለሁለት በምንከፍልበት ጊዜ ያችን ፖይንት ሚዲያን ቫልዩ ብለን እንጠራለን ማለት ነው። ስለዚህ አሁን ሚድል ወይም ደግሞ ዳታችንን ከሁለት በምንከፍልበት ጊዜ ያለችውን ፖይንት ነው የምንፈልግ ማለት ነው። ሚዲያንን ስንፈልግ ሚዲያን ፎርሙላችን የቱ ነው? ይህ ነው። ኤክስ ሚዲያን ኢኳልስ ቱ ላወር ክላስ ባውንደሪ ፕላስ ኤል ሚድ ማለት ላወር ክላስ ባውንደሪ ፎር ሚዲያን ክላስ ማለት ነው። ደብሊው ማለት ደግሞ ዊድዛችን ነው። ያ ማለት ሳይዝ ኦፍ ሚዲያን ክላስ ማለት ነው። ኤፍ ሚድ ማለት ደግሞ ፍሪኩዌንሲ ፎር ሚዲያን ክላሱ ፍሪኩዌንሲ ማለት ነው። ኤን ማለት ሳምፕል ሳይዛችን ነው። ቶታል ነምበር ኦፍ ኦብዘርቬሽን ማለት ነው። ሲ ማለት ደግሞ ኩሙሌቲቭ ፍሪኩዌንሲ ለዛን ታይፕ ፕሪሲዲንግ ሚዲያን ክላስ ሚዲያን ክላሱን ቀድሞ የሚገኘው ክላስ ኩሙሌቲቭ ፍሪኩዌንሲ ቫልዩ ሲ ብለን ሲምቦላይዝድ እናደርጋለን ማለት ነው። ስለዚህ ሚዲያን ክላሱን እንዴት ማወቅ እንችላለን ከሚለው እንጀምራለን። ሚዲያንን ስንፈልግ ማለት ነው። ስለዚህ ሚዲያን ክላስ ኢዝ ዘ ክላስ ዊዝ ስሞለስት ኩሙሌቲቭ ፍሪኩዌንሲ ለዛን ታይፕ ግሬተር ዛን ኦር ኢኳልስ ቱ ኤን ኦቨር 2 ኤን ኦቨር 2 ብለን የምናገኘው ቫልዩ አለን። ያችን ቫልዩ እኩል ሊሆን ወይም ደግሞ ሊበልጥ የሚችል የመጀመሪያው ወይም ትንሹ ኩሙሌቲቭ ፍሪኩዌንሲ ቫልዩ ሚዲያን ክላሳችን መሆኑን ያመለክትልናል ማለት ነው። ስለዚህ ሚዲያን ክላሳችንን ዲሳይድ እናደርጋለን። ሚዲያን ክላሳችን ዲሳይድ ከማድረጋችን በፊት ኩሙሌቲቭ ፍሪኩዌንሲውን እንፈልጋለን። ኩሙሌቲቭ ፍሪኩዌንሲ ለዛን ነው የምንፈልግ። ኩሙሌቲቭ ፍሪኩዌንሲ ለዛን ስንፈልግ የመጀመሪያው ክላስ ራሱ ይሆናል 10 ይኖረናል ማለት ነው። የሁለተኛው ክላስ ኩሙሌቲቭ ፍሪኩዌንሲ ለዛን ታይፕ ካለን 10 ሲደመር ሁለተኛው ክላስ ፍሪኩዌንሲ 10 ሲደመር 10 20 ይኖረናል ማለት ነው። ከዛ የሶስተኛው ክላስ ኩሙሌቲቭ ፍሪኩዌንሲ ለዛን ታይፕ ላይ ስንመጣ አሁንም ሶስቶችን ክላስ ፍሪኩዌንሲ እንደምራለን።
10 ሲደመር 10 ሲደመር 2 22 ይኖረናል ማለት ነው። ይህ አራተኛው ክላስ ላይ ስንመጣ ደግሞ አሁንም ከመጀመሪያው ክላስ እየደመርን ነው የምንሄደው። 10 ሲደመር 10 ሲደመር 2 ሲደመር 2 24 ይኖረናል ማለት ነው። ዘላስት 25 ይኖረናል ማለት ነው። ሁሉንም በምንደምርበት ጊዜ የምናገኘው 25 መጨረሻው ክላስ ላይ እናገኛለን ማለት ነው። ስለዚህ ኮሙሌቲቭ ፍሪኩዌንሲ ለዛን ታይፕን ካገኘን አሁን ዲሳይድ እናደርጋለን ሚዲያን ክላሳችን ማለት ነው። ስለዚህ ሚዲያን ክላሳችን ዲሳይድ ለማድረግ ኤን ኦቨር 2 የሚለውን ቫልዩ እንፈልጋለን። ኤን ኦቨር 2 25 ነው ኤናችን ሳምፕል ሳይዝ ማለት ነው። 25 ሲካፈል ለ2 12.5 ይኖረናል። 12.5 ይሄ ኤን ኦቨር 2 ብለን ያገኘነው ነው። ስለዚህ ከዚህ 12.5 ሊበልጥ የሚችል ኮሙሌቲቭ ፍሪኩዌንሲው ጋር እንፈልጋለን ማለት ነው። ስለዚህ ከኮሙሌቲቭ ፍሪኩዌንሲው ማንን የሚበልጥ 12.5 የሚበልጥ ነው እንፈልጋለን። የሚበልጠው ማን ነው? 20፣ 22፣ 24፣ 25 ማለት ነው። ከነዚህ ከሚበልጡት ውስጥ ስሞለስት የሚበልጠው ቁጥር ስንት ነው? 20 ነው ማለት ነው። ስለዚህ 20 የሚበልጠው ቁጥር ከሆነ ሚዲያን ክላሳችን ማን ይሆናል ማለት ነው? ሰከንድ ክላስ ይሆናል ማለት ነው። ስለዚህ 20 የሚበልጠው ክላስ የመጀመሪያው ስለሆነ ሚዲያን ክላሳችን ሰከንድ ክላስ ይሆናል ማለት ነው። ስለዚህ ይሄ ሚዲያን ክላሳችን ነው። ሚዲያን ክላሳችንን ካገኘን ሌላኛ ስቴፓችን ምንድን ነው የሚሆነው? ላወር ክላስ ባውንደሪ ዊድዝ ኤንድ ሲን እንፈልጋለን ማለት ነው። ስለዚህ ላወር ክላስ ባውንደሪ ሰከንድ ክላስ ከሆነ ከ25 እስከ 35 ያለው ሚዲያን ክላሳችን ነው። ስለዚህ የተሰጠን ዳታ በክላስ ባውንደሪ ስለተሰጠን 25 ክላስ ባውንደሪ ላወር ክላስ ባውንደሪ ፎር ዘ ሚዲያን ክላስ ቀጥታ እንወስዳለን ማለት ነው። ሌላኛ ዊድዝ ነው የምንፈልገው። ዊድዝ ስንፈልግ ደግሞ በክላስ ባውንደሪ ከተሰጠን ዳታው አፐር ክላስ ባውንደሪ ማይነስ ላወር ክላስ ባውንደሪ ፎር ኢች ኦር ዋን ኦፍ ዜር ክላስ ኢንተርቫል መውሰድ እንችላለን ማለት ነው። ስለዚህ 35 ሲቀንስ 25 10 ይኖርናል። ዊድዛችን ስንት ነው? 10 ነው ማለት ነው። ኤናችን ማለት ደግሞ እዚህ ጋር ያገኘነው ስለሆነ 25 ሳምፕል ሳይዛችን ነው። ሲ ብለን ደግሞ የምንወስደው ምንድን ነው ያለን? ሚዲያን ክላሱን ቀድሞ የሚገኘው ክላስ ኮሙሌቲቭ ፍሪኩዌንሲ ለዛን ታይፑ ቫሊዩ እንወስዳለን ማለት ነው። ስለዚህ ሚዲያን ክላሳችን ማለት ይህ ከሆነ ኮሙሌቲቭ ፍሪኩዌንሲያችን ይህ ነው። ስለዚህ ሚዲያን ክላሱን ቀድሞ የሚገኘው ክላስ ፈርስት ክላስ ነው። ፈርስት ክላስ ኮሙሌቲቭ ፍሪኩዌንሲው ደግሞ ስንት ነው? 10 ነው ማለት ነው። ሲ ማለት ሲ ቫሉያችን 10 ይሆናል ማለት ነው። ሌላኛ ፍሪኩዌንሲ ፎር ሚዲያን ክላስ ነው። ፍሪኩዌንሲ ፎር ሚዲያን ክላስ አሁንም ስንፈልግ ሚዲያን ክላስ ሰከንድ ክላስ ነው ብለናል። ሰከንድ ክላስ ከሆነ ፍሪኩዌንሲው ሰከንድ ክላስ ስንት ነው? 10 ነው ማለት ነው። ስለዚህ ይህን ካገኘን ቀጥታ ፎርሙላ ላይ መተካት ነው የሚጠበቅብን ማለት ነው። ሚዲያን ኢዝ ኢኳልስ ቱ ላወር ክላስ ባውንደሪ ፕላስ ዊድዝ ኦቨር ፍሪኩዌንሲ ፎር ሚዲያን ክላስ ኤን ኦቨር ቱ ማይነስ ሲ ማለት ነው። ስለዚህ ይህን በምንተካበት ጊዜ እንዲሁም ካልኩሌት አድርገን በምናገኝበት ጊዜ 27.5 ይኖረናል ማለት ነው። ሚዲያን ቫሉያችን በዚህ ዳታ መሰረት 27.5 ነው ማለት ነው። ሚዲያንን ካየን አሁን ደግሞ ወደ ሞድ እንሄዳለን ማለት ነው። ሞድ ፎር ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ በሚኖረን ሰዓት የግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ በሚኖረን ሰዓት ራሱን ይሄን ዳታውን እንጠቀማለን። ግን ኤዲት ያደረግኩት የመጀመሪያው ፍሪኩዌንሲ እና ፎርዝ ክላስ ፍሪኩዌንሲ ኤዲት ተደርጓል ማለት ነው። እዚህ ጋር 10 ነበረ ይህንና ሚዲያን ስንፈልግ ማለት ነው። እዚህኛው ጋር ደግሞ 9 ሆኖ ማለት ነው። ይሄን ያደረግኩት ለምንድን ነው? ዩኒ ሞዳል እንዲኖረን ነው። አንድ ሞድ ቫሊዩ ብቻ በሚኖረን ሰዓት እንድንፈልግ ማለት ነው። ሁለቱ ተመሳሳይ ፍሪኩዌንሲ ካላቸው ባይ ሞዳል ነው የሚኖረን። ሁለት ሞድ ቫሊዩ እንፈልጋለን ማለት ነው። ስለዚህ አሁን አንድ ሞድ ቫሊዩን እንፈልጋለን። ሞድ በምንፈልግበት ጊዜ ፎርሙላው ይህ ነው። ሞድ ኢዝ ኢኳልስ ቱ ላወር ክላስ ባውንደሪ ፕላስ ዊድዝ ኢንቱ ቼንጅ ዋን ኦቨር ቼንጅ ዋን ፕላስ ቼንጅ ቱ ብለን ነው የምናገኘው። ስለዚህ ላወር ክላስ ባውንደሪ ፎር ዘ ሞዳል ክላስ ነው የምንወስደው። ሞዳል ክላሱን እንዴት ማወቅ እንችላለን ካልን ሞዳል ክላሱን የምናውቀው ካሉት ፍሪኩዌንሲዎች ውስጥ ሃይስት ፍሪኩዌንሲ ያለው ሞዳል ክላስ ይሆናል ማለት ነው። ስለዚህ በዚህ ዳታ መሰረት ፍሪኩዌንሲው ሃይስት የሆነ ማን ነው? አሁንም ሰከንድ ክላስ ነው ማለት ነው። ስለዚህ ይህ ምንድነው? ሞዳል ክላሳችን ሰከንድ ክላስ ይሆናል ማለት ነው። ሞዳል ክላሳችን ሰከንድ ክላስ ይሄ ከሆነ ሌሎቹ የምንፈልጋቸው ዊድዝ ይኖረናል። ዊድዝን እንዴት እንፈልጋለን? ላወር ክላስ ባውንደሪ ኖ አፐር ክላስ ባውንደሪ ማይነስ ላወር ክላስ ባውንደሪ እንችላለን። እሱ ደግሞ ስንት ነው? 10 ማለት ነው። ሌላኛ ቼንጅ ዋን ነው። ቼንጅ ዋን ብለን ደግሞ የምንፈልገው እንዴት ነው? ሞዳል ክላስ ፍሪኩዌንሲ ማይነስ
ሞዳል ክላሱን ቀድሞ የሚገኘው ክላስ ፍሪኩዌንሲ ነው የምንወስደው ማለት ነው። ስለዚህ ሞዳል ክላሱ 10 ነው። ሞዳል ክላሳችን 10 ነው። ሞዳል ክላሱ ፍሪኩዌንሲ ማለት ነው። ሞዳል ክላሱ ፍሪኩዌንሲ 10 አለን። ስለዚህ ሞዳል ክላሱ ሰከንድ ክላስ ስለሆነ ቀድሞ የሚገኘው ክላስ ፈርስት ክላስ ፍሪኩዌንሲ ውስጥ ነው 9 ቼንጅ ዋን ማለት ነው 10 ሲቀነስ 9 አንድ ይኖረናል ማለት ነው። ሌላኛ ቼንጅቱ ደግሞ ምን ማለት ነው ካለን ሞዳል ክላሱ ሰከንድ ክላስ 10 ማለት ነው ሲቀነስ ተከትሎት የሚመጣው ክላስ ፍሪኩዌንሲ ማለት ነው ማለት 2 ማለት ነው። ስለዚህ ምን ይኖረናል 10 ማይነስ 2 ይኖረናል ማለት ነው። ስለዚህ የምናየው ምንድነው ሞዳል ክላሱን እና ዘ ፈርስት ክላስ ቼንጅ ዋን ማለት ነው። ሌላኛ ደግሞ ሞዳል ክላሱና ቼንጅ ቱ ማለት ለማግኘት ቀጥሎ የሚገኘው ክላስ ማለት ነው። ስለዚህ ሁለቱ ስንቀንስ የምናገኘው ቼንጅ ቱ ነው። ሞዳል ክላሱና ቀድሞ የሚገኘው ክላስ ቀንሰን የምናገኘው ቼንጅ ዋን ይሆናል ማለት ነው። 10 ሲቀነስ 2 8 10 ሲቀነስ 9 1 ማለት ነው። ስለዚህ ቼንጅ ዋን እና ቼንጅ ቱን ያገኛል። ቼንጅ ዋን ማለት 1 ነው። ቼንጅ ቱ 8 ነው። እዚህ ሞዳል ክላሱ ፍሪኩዌንሲ 10 ነው። ይሄን ካገኘን ቀጥታ ፎርሙላችን ጋር መተካት ይሆናል ማለት ነው። ስለዚህ ላወር ክላስ ባውንደሪው 25 ይኖርናል። በክላስ ባውንደሪ ስለተሰጠን ቀጥታ ላወር ክላስ ባውንደሪውን እንወስዳለን ማለት ነው። 25 ሲደመር ዊድዛችን 10 ነው። ቼንጅ ዋን 1 ነው። ቼንጅ ዋን 1 ቼንጅ ቱ 8 ነው ማለት ነው። ስለዚህ 1/1 8 ሲባልስቱ 26.1 ደግሞ ምንድነው ሞድ ቫልዩችን ይሆናል ማለት ነው። ስለዚህ ሞድንም በዚህ መልኩ ማግኘት እንችላለን ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጥያቄያችሁን ማስቀመጥ ትችላላችሁ። በዛሬ ቪዲዮ ያስኩላችሁ ይህን ይመስል ነበር። ቴንክ ዩ ፎር ዋቺንግ። በሌላ ቪዲዮ እስከምንገናኝ ሃቭ ናይስ ታይም